አሰብ የኢትዮጵያ እንዲሆን አሜሪካ እያገዘች ነው። አሜሪካና ኢትዮጵያ ሁቲን ሊደበድቡ ነው። አሜሪካ በፋኖ ላይ ያሳለፈችው ውሳኔ። የአብይና የሩቢዮ ምስጢራዊ ውይይት። የእስራኤል ፕሬዝዳንት ወደ ኢትዮጵያ መሄድ። የመካከለኛው ምስራቅ ጦርነት ወደ ምስራቅ አፍሪካ ሊስፋፋ ነው። አዲስ አበባ በኢራን ድሮንና ሚሳኤል ልትመታ ነው። እዚህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አሜሪካ ከኢራን ጋር የምታደርገው ጦርነት ቶሎ እንደማይጠናቀቅ ገብቷታል። ጦርነቱ በረዘመ ቁጥር ኢራንን ጠቃሚ ያደርጋል እየተባለ ነው። ኢራን ሚሳኤል፣ ድሮንና የረቀቁ የጦርነት መሳሪያዎችን የምታመርት ሀገር ናት። ለዚያውም በትንሽ ገንዘብ። ኢራን ድሮንን ለማምረት $10,000 ታወጣለች። ያንን ድሮን ስትተኩስ አሜሪካና እስራኤል ለማክሸፍ በሚሊዮን ዶላር ያወጣሉ። As the war in Iran enters its third week, the economic impact is rippling across the globe. Oil is trading around $100 a barrel. የኢኮኖሚ ጦርነት እየተካሄደ ያለው ጦርነቱ ቶሎ እንደማይጠናቀቅ ሌላኛው ማሳያ ደግሞ ራሽያና ቻይና የመረጃና የጦር መሳሪያ ድጋፍ ለኢራን ማድረጋቸው ነው። ኢራን የሆርሙዝ ሰርጥን ጠርቅመዋለች። ሆርሙዝ የዓለማችን 20% ነዳጅ የሚዘዋወርበት ጠባብ ስፍራ ነው። የኢራን አብዮታዊ ዘብ መርከቦችን እያጋየ ይገኛል። በዚያ የተነሳም የዓለማችን ነዳጅ ገበያ ደንግጧል። አያላን አገራት ከመጠባበቂያቸው እያወጡ ይገኛሉ። በመካከለኛው ምስራቅ በሰላማቸው የሚታወቁት ኤሚሬት፣ ሳዑዲ አረቢያ፣ ኳታር፣ ኩዌት፣ ባህሬን የኢራን ድሮኖችንና ሚሳኤሎችን ዜጎቻቸውን እየገደሉና ንብረታቸውን እያወደመ ነው። Shaking buildings in parts of the city and sending a thick cloud of smoke rising over a central district. በመካከለኛው ምስራቅ የአሜሪካ ጥቅሞች ከባድ ጉዳት ደርሶባቸዋል። የአክሲዮን ገበያዎች ክፉኛ አሽቆልቁለዋል። የመካከለኛው ምስራቅ የአሜሪካ ወዳጅ አገራት ተቆጥተዋል። ጦርነቱ ቀጥታ አሜሪካን አይነካትም። ጥቅሞቿ ናቸው እየወደሙባት ያሉት። ጦርነቱን አርቃ ነው እየተዋጋች ያለችው። አሜሪካን ወዳጅ አድርገው እየኖሩ ያሉትም አገሮች በቀጥታ ተጎጂ ሆነዋል። ከላይ እንዳየነው ንብረቶቻቸው እየወደሙባቸውና ዜጎቻቸው እየሞቱ ነው። የዓለም ነጋዴዎች የሚርመሰመሱባት ዱባይም ተቀዛቅዛለች። የዱባይ ሪል ስቴት ገበያ ወርዷል። ከፍተኛ ገቢ የምታገኝበት ቱሪስት ወደ ዱባይ ዝር አይሉም። አውሮፓ፣ የአሜሪካ፣ ቻይና መንግስታት ከዱባይና ከኩዌት ከኳታር ዜጎቻቸውን እያስወጡ ነው። ኑሮ ውድነቱ በእጥፍ እየጨመረም ይገኛል። The physical damage may be limited, but the psychological and economic impact on investors and expatriates could be much bigger. ጦርነቱ ወደ ምስራቅ አፍሪካ ሊስፋፋ ተቃርቧል። ጦርነቱ ከመጀመሩ በፊት የእስራኤል ፕሬዝዳንት ይስሐቅ ሄርዞግ አዲስ አበባ ነበሩ። ከአብይ አህመድ ጋር ጥልቅ ውይይት እንዳደረጉ የእስራኤል ሚዲያዎች ዘግበዋል። ከዛም በመቀጠል የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በስልክ ከአብይ አህመድ ጋር ተወያይተዋል። አብይም ሆነ የመንግስታት ሚዲያዎች ስለ ውይይቱ ያሉት ነገር የለም። ከሩቢዮ ጋር ከተወያዩ በኋላ ወዲያው ወደ ጅቡቲ አቅንተዋል። ከዛም ወደ አረብ ኤሚሬት አቀኑ። አሜሪካ በምስራቅ አፍሪካ የጦር ካምፕ አላት፣ ጅቡቲና ኬንያ። ጦርነቱ የሚከፋ ከሆነ የኢራን አጋር የሆነው የየመኑ ሁቲ የአሜሪካን የጦር ካምፖች ሊመታ ይችላል። ስለዚህም አሜሪካ
አጸፋ ለመስጠት በበለጠ የመንን መጠጋት አለባት። አሁን የኢትዮጵያ መንግስት አሰብን ካልመለስኩኝ ሞቼ ይገኛለሁ እያለ ይገኛል። አሰብ ደግሞ የመንን ለመደብደብ አይን የሆነ ቦታ ነው። አሜሪካ የጦር መሳሪያና የተለያዩ ድሮኖችን ለኢትዮጵያ መንግስት በመስጠት አሰብን እንዲወስድ ታደርጋለች። Fighters took off from the aircraft carrier, destroying more than 60 Houthi targets. Then, የኢትዮጵያ ጦርና የአሜሪካ እንዲሁም የእስራኤል ጦር አሰብ ላይ ሰፍረው ሁቲን በጋራ ያጠቃሉ ማለት ነው። ሁቲና ኢራን የአጸፋ ምላሽ መስጠታቸው አይቀርም። በሞኝ እጅ የዘንዶ ጉድጓድ ይለካል እንዳሉት አበው አሜሪካና እስራኤል ኢትዮጵያን ጦርነቱ ውስጥ ሊዘፍቋት ተቃርበዋል። የኢትዮጵያ ሕዝብም ጦርነቱን እየተከታተለ ይገኛል። ማህበራዊ ሚዲያውን በኢራንና በአሜሪካ ጦርነት ተጠምዷል። ወደ ስደትና ሞት የሚዳርግ አሁን ጦርነቱ የኢትዮጵያ ሊገባ ነው። የአብይ አህመድን አስተዳደር ቁም ስቅሉን እያሳዩት ያሉት የፋኖ ኃይሎች ሰሞኑን የአሜሪካ መንግስት በፋኖ ላይ ያሳየውን አቋም ብልጽግና ፓርቲና ሪፐብሊካን ፓርቲ አንድ ላይ መስራት መጀመራቸውን ያመለክታል። አሰብ እጅግ አስፈላጊ ስፍራ ነው። ሁቲን ለመምታት ብቻ ሳይሆን ኢራንን ለመምታት እንዲሁም ሳውዲ አረቢያን ለመከላከል አመቺ ስፍራ ነው። አምባገነኑ ኢሳያስ አፈወርቂ ዕጣ ፈንታቸው ምን ይሁን? Going to wait 3 or 4 decades before he holds elections? Maybe more, who knows? ኢሳያስ ህዝቡን ያታገሉት ኤርትራን ሲንጋፖር አደርጋታለሁ ብለው ነው። ነገር ግን አገሪቱ 1983 እንደቆመች ነው። ወጣቱ ተሰዶ አልቋል። ለነገሩ ሁሉም የምስራቅ አፍሪካ አገሮች ዜጎቻቸው በመሰደድ የሚስተካከላቸው የለም። አሜሪካና ኢትዮጵያ ኢሳያስን መንግለው ጥለው ሁቲንና ኢራንን ለመዋጋት ጨምረዋል። እዚህ ላይ ታዲያ ኢሳያስም የዋዛ አይደሉም። ከህወሓትና ከፋኖ ኃይሎች ጋር ወዳጅነት መስርተዋል። የኤርትራ ወታደሮች ትግራይ ውስጥ እየተምነሸነሹ ነው። ሰሞኑን የትግራይ ኃይሎች የድሮን መከላከያ ይዘናል ማለታቸው ይታወሳል። ያ የድሮን መከላከያ በአፋር ወይም በአማራ ክልል አይገባም፣ በኤርትራ በኩል እንደሆነ ግልጽ ነው። የህወሓት ኃይሎች፣ የፋኖ ኃይሎች ለአሜሪካና ለኢትዮጵያ የጎን ውጋት እንደሚሆኑ ግልጽ ነው። ኢሳያስ ቀጠናውን ለማተራመስ አያንሱም። በሱዳን እጃቸውን እንዳስገቡ ይታወቃል። የኢራን ጦርነት ብዙዎችን እያነካካም ቀጥሏል።